ሰላም የኑር ላይቭ ቻናል ቤተሰብ እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላሙ ብዝት ይበልኝ። ዛሬም ለየት ባለ ቪዲዮ መጥቻለሁ። ትላንትና በኤድዋ ዳያስፖራ ማህበር የነበረን ቆይታ ይሄን ይመስላል። በጣም ደስ የሚልም ጊዜ ነበረ። ብዙ የስራ ፕላን ያላቸው እንደዛም ነጋዴዎች ተገናኝተን ሀሳብ ተቀያይረን ሰፖርት አድርገን እቃችንን ሽጠን የገበያ ትስስርን ፈጥረን አቤት ፕሮግራሙን አጠናቀነዋል ደስ በሚል ሁኔታ። እንደዛውም ኑር ጭኮ የሚል አዲስ ፕሮዳክት ይዘንላችሁ ብቅ ብለናል። እሱ ብቻ አይደለም፣ ከቤት ውስጥ መጥፋት የሌለበት የምግብ ማጣፈጫ ኦርጋኒክ የሆነ ቅመማ ቅመሞችንም ይዘንላችሁ እነሆ ብለናል። ከዚህም ውጭም ደግሞ እንኳን ለ130ኛው ለአድዋ በዓል አደረሳችሁ። ለመላ ኢትዮጵያ በተለያየ ዓለም ላይ ለምትገኙ ምን ይሄ ብቻ ማርች 8 እንኳን በሰላም አደረሳችሁ። እናቶቻችን፣ እህቶቻችን፣ ጓደኞቻችን ሴቶች ለሆናችሁ ለሁላችሁም እንኳን ለሴቶች ቀን በሰላም አደረሳችሁ። በሚቀጥለው ሙሉ ቪዲዮን የፕሮግራሙን ይዤላችሁ እስከምቀርብ ይሄ ሳምንት የሰላም፣ የፍቅር፣ የደስታ ይሆንላችሁ። ቻው ቻው።